በስልካችን የቀረጽነውን ቪዲዮ ጫጫታ ወይም ደግሞ ድምፁ አነስተኛ ከሆነ እንዴት አድርገን ማስተካከል እንደምንችል በዚህ ቪዲዮ አሳያችኋለሁ ማለት ነው። ይህን ቪዲዮ ላይክ በማድረግ ጀምሩት። በመጀመሪያ የምናደርገው ወደ ካፕከት እንገባለን ማለት ነው። ኒው ቪዲዮ የሚለውን አንዴ ክሊክ እናደርጋለን ማለት ነው። ይህ ኒው ቪዲዮ የሚለውን ማለት ነው። ከዛ እናንተ የፈለጋችሁትን ቪዲዮ ትመርጣላችሁ። ስለዚህ ኢንተርፌስ ይወስደናል ማለት ነው። ከዛ ምን ታደርጋላችሁ? ቪዲዮዎችን አንዴ ክሊክ ታደርጉትና ከታች ቮሊዩም የሚል አለ። አንዴ ቮሊዩም የሚለውን ክሊክ እናደርጋለን። ታች ያለውን ማለት ነው። ይሄ ቮሊዩም የሚለውን ክሊክ ካደረግን በኋላ ይህንን ወደ 200 እናደርገዋለን። ምክንያቱም ከ200 በታች ከሆነ ድምጻችን ዝቅተኛ ሊሆን ስለሚችል ከ200 በላይ ደግሞ ማድረግ የለብንም። ከዛ ምን እናደርጋለን? ወደዚህ ወደ ጎን ካደረግነው በኋላ ይህ ከቮሊዩም አጠገብ ያለው እሱን አንዴ ክሊክ እናደርገዋለን ማለት ነው። ይሄኛውን ሪዲዩስ ኖይዝ የሚለውን ይሄኛውን እናበራዋለን። ይሄንን ካበራነው በኋላ ወደ ጎን እናደርግና ኢንች ቮይስ የሚለውን አንዴ ክሊክ እናደርጋለን። ኢንች ቮይስ የሚለውን ደግሞ እናበራዋለን ማለት ነው። እንደዚህ ይቆጥራል ማለት ነው። ካለቀ በኋላ የሁለቱንም ልዩነት እስኪ እንይ። በስልካችን የቀረጽነውን ቪዲዮ ጫጫታ ወይም ደግሞ ድምፁ አነስተኛ ከሆነ እንዴት አድርገን ማስተካከል እንደምንችል እስቲ ሁለተኛው ደግሞ እንስማው። በስልካችን የቀረጽነውን ቪዲዮ ጫጫታ ወይም ደግሞ ድምፁ አነስተኛ ከሆነ እንዴት አድርገን ማስተካከል እንደምንችል በዚህ ቪዲዮ አሳያችኋለሁ ማለት ነው። ቪዲዮውን ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ።